ሰላም እንዴት ናችሁ? ጤና ይስጥልን። ከ90 ደቂቃ ዩቲዩብ ቻናል የአፍሪካ ዋንጫ ማጣሪያ የእግር ኳስ መረጃዎችን ይዘንላችሁ ቀርበናል። እንግዲህ ኢትዮጵያ ብሔራዊ ቡድን ከአቻው ጋር ያደረገውን ጨዋታ ምን ይመስል ነበር፣ ስንት ለስንት ተጠናቀቀ፣ ማንስ ወደ ቀጣዩ ምድብ አለፈ የሚለውን መረጃ ልናካፍላችሁና እንዲሁም የኢትዮጵያ ብሔራዊ ቡድን አሰልጣኝ ምን አሉ ከጨዋታ በፊትና ከጨዋታ በኋላ ያላቸውን አስተያየት ልነግራችሁ መተናም። በጥሞና ተከታተሉን። እንግዲህ የሳአቶሚ እና ፕሪንሲዮን ዋና አሰልጣኝ ምን አሉ የሚለውን ኢትዮጵያ ብሔራዊ ቡድን ሁሌም በልቤ አኖራታለሁ። በትልልቅ የአውሮፓ ሊጎች የመጫወት አቅም ያላቸው ተጫዋቾች አሏቸው። ያለብን የልምድ ማነስ የፈለግነውን እንድናደርግ ገድቦናል ነው ያሉት። እንግዲህ ከጨዋታ መጠናቀቅ በኋላም ከሳአቶሚ እና ፕሪንሲፒ ብሔራዊ ቡድን ዋና አሰልጣኝ ከሆነው ሪካርዶ ሞንሶ ጋር ያደረግነው ቃለ መጠይቅ እንደሚከተለው እናቀርብላችኋለን ማለት ነው። እንግዲህ በኢትዮጵያ የነበረኝ ቆይታ እጅግ ደስ የሚል ሲሆን ኢትዮጵያ ተወዳጅ የሆኑ ሕዝቦቿም አሏት። ኢትዮጵያ ሁሌም በልቤ አኖራታለሁ ሲል ነው ሀሳቡን የገለጸው። ኢትዮጵያ እጅግ ጠንካራ ጥሩ ተጫዋቾች አሏቸው። በተለይም የፊት መስመር ላይ የነበሩ መስፍን ታፈሰ፣ አቤል ያለውና ቸርነ ጉግሳ ሳላደንቅ ማለፍ አልችልም ነው ያሉት። እንግዲህ ችሎታቸውን በፖርቹጋልና በሌሎች ትልልቅ የአውሮፓ ሊጎች መጫወት የሚያስችል አቅም እንዳላቸው ነው የተመለከትኩት። እንግዲህ እኒህን ተጫዋቾች ነው ያለ። ሞሮኮና ኢትዮጵያ ባደረግናቸው በሁለቱ ዙሮች ቡድናችን ጥሩ መንቀሳቀስ የቻለ ቢሆንም ያለብን የልምድ ማነስ እና ገድቦናል ነው ያሉት። እንግዲህ ዋሊያዎቹ በመልስ ጨዋታ ሳኦቶሚን በመርታት ወደ ምድብ ማጣሪያው ተቀላቅለዋል ነው እንግዲህ ዋናው ጉዳይ። ዋሊያዎቹ በድሬዳዋ ስቴዲየም ባደረጉት የመልስ ጨዋታ የሳኦቶሚና ፕሪንሲፒ አቻቸውን 1-0 በሆነ ውጤት በማሸነፍ በድምር ውጤት 4-0 በመርታት ወደ ምድብ ማጣሪያ ተሸጋግረዋል ማለት ነው። እንግዲህ ሌላው በድሬዳዋ ስቴዲየም ደጋፊዎቻቸው ፊት የቀረቡት ዋሊያዎቹ ከጨዋታው ጅማሮ የኳስ ቁጥጥር ብልጫውን በመውሰድ ተጋጣሚዎቻቸውን መጫን ጀምረው ነበር ማለት ነው። በዚህ ጨዋታ ገና 7ኛው ደቂቃ ላይ ሲደረስ ቀዳሚ መሆን የቻሉት ግብ አስቆጥረው ነው ማለት ነው። መስፍን ታፈሰ ተከላካዮችን በቀላሉ አታሎ በማለፍ ያለቀ ኳስ ወደ ሳጥን መሬት ለመሬት አንሸራቶ ብቻውን ሆኖ ተመቻችቶ ሲጠብቅ የነበረውን ቸርነት ጉግሳ በግሩም ሁኔታ መረብ ላይ አሳርፎ ዋሊያዎቹን መሪ አድርጓቸዋል ማለት ነው። እንግዲህ መስፍን ታፈሰ እንግዲህ አጥቂዎችን በማታለል አሳልፎ የሰጠው ለቸርነት ጉግሳ ነው። ቸርነት ጉግሳ ደግሞ በቀላሉ ብቻውን ኳሷን በመጠባበቅ ላይ ስለነበረ በቀላሉ ወደ መረብ ማገናኘት ችሏል ማለት ነው። ሌላው ወደ ጨዋታ ለመመለስ ወደፊት መምጣት የጀመሩት ሳኦቶሚዎች 15ኛው ደቂቃ ላይ አደገኛ የሆነ ሙከራ ማድረግ ችለው ነበር ማለት ነው። በመስመር በኩል ገብተው በጠባብ አንግል ላይ ወደ ግብ የመቱት አደገኛ ኳስ የዋሊያዎቹ ግብ ጠባቂ አቡበክር ኑራ እንዴትም ብሎ ባያግዳቸው አቻ ለመሆን ቀርበው የነበሩበት የተሻለው ሙከራ ነበር ማለት ነው። ሌላው በ25ኛው ደቂቃ ላይ አቤል ያለው በቆመ ኳስ ያደረገው ሙከራም ኢላማውን ሳይጠብቅለት ቀርቷል። እንዲሁም ቸርነት ጉግሳ ሳጥን ውስጥ ያገኘውን ኳስ ዞሮ መጥቶ ግብ ጠባቂው እንዴትም ባይመልስባቸው ዋሊያዎቹ ተጨማሪ ግብ ለማግኘት የቀረቡበት አጋጣሚ ነበር። ሌላው እንግዲህ እስከ መጀመሪያው አጋማሽ መጠናቀቂያ ድረስ ዋሊያዎቹ ሙሉ በሙሉ ብልጫ በመውሰድ በኳስ ቁጥጥርም ሆነ ግብ ላይ በመድረስ ረገድ የበላይ የነበሩት ቢሆንም ተጨማሪ ግብ ለማግኘት የፈጠሩት ወርቃማ የግብ ዕድሎች ግን ወደ ግብነት ሳይቀየሩ ለረፍት ወደ መልበሻ ክፍል አምርተዋል ማለት ነው። ከረፍት መልስ የታየው እንቅስቃሴ ከመጀመሪያው አጋማሽ በበለጠ ብርቱ ፍክክር የታየበት እና በሙከራዎች የታጀበ ነበር ማለት ነው። የኢትዮጵያ ብሔራዊ ቡድን ተጫዋቾች ከመጀመሪያው ደቂቃ ጀምሮ የኳስ ቁጥጥር ብልጫውን በመውሰድ ተጋጣሚያቸውን በራሱ ሜዳ ተገድቦ እንዲከላከል አስገድደውታል። ዋሊያዎቹ በሁለቱም የመስመር አጥቂዎቻቸው በኩል ወደ ሳጥን የሚላኩ ኳሶችን በመጠቀም ግብ ለማስቆጠር ከፍተኛ የሆነ ጥረት ሲያደርጉ 60ኛው ደቂቃ ላይ በጥሩ ቅብብል ሳጥን ውስጥ ደርሶ መስፍን ታፈሰ ከመስመር በኩል አሻግሮ ሳይጠቀሙበት የቀሩት አስቆጭው አጋጣሚ ነበር ማለት ነው። በአንጻሩ ሳኦቶሚና ፕሪንሲፒዎች ሙሉ በሙሉ በመከላከል ላይ ተመስርተው አልፎ አልፎ በሚገኙ የመልሶ ማጥቃት አጋጣሚዎች ወደ ኢትዮጵያ የግብ ክልል ለመድረስ ቢሞክሩም የዋሊያዎቹ ተከላካዮች ግን በንቃት ያከሸፉበት አጋጣሚዎች ናቸው የነበሩት ማለት ነው። በተለይ 65ኛውና 66ኛው ደቂቃ ላይ ያደረጉት ሁለቱ ሙከራዎች ሲጠቀሱ ከሳጥን ውጭ ሆነው ያደረጉት ሁለቱም አጋጣሚዎች
ለጥቂት ከግቡ አግዳሚ ከፍ ብሎ አልፎባቸዋል ማለት ነው። እንዲሁም በርከት ያሉ ተጫዋቾች ቀይረው ካስገቡ በኋላ የተነቃቁት ሳኦ ቶሚዎች 70ኛው ደቂቃ ላይ ሌላኛውን አደገኛ ሙከራ አድርገው ግብ ጠባቂው እንዴትም አግዶባቸዋል። በአጠቃላይ እንግዲህ በሁለተኛው አጋማሽ ጨዋታውን በተመጣጣኝ በሚባል ደረጃ ማከናወን የቻለ ሲሆን ምንም እንኳን የተፈጠሩት በርካታ የግብ ዕድሎች ወደ ግብ አይቀየሩም፣ በቡድኖቹ እስከ መጨረሻው ደቂቃ ድረስ የነበረው የማጥቃት ፍላጎት በስቴዲየሙ ለነበሩ ደጋፊዎች የሚስብ እንቅስቃሴ ማሳየት ተችሏል ማለት ነው። የመልሱ ጨዋታም በኢትዮጵያ ብሔራዊ ቡድን 1-0 በሆነ ውጤት ተጠናቆ በድምሩ ውጤት 4-0 በሆነ ውጤት በማሸነፍ የምድብ ድልድሉን እንግዲህ ተቀላቅሏል፣ መቀላቀሉንም አረጋግጧል ማለት ነው። የዋሊያዎቹ አሰልጣኝ ከጨዋታው በኋላ ምን አሉ የሚለውንም አጠር አድርገን እንገራችሁ። ባለን አጭር ጊዜ ሳይኮሎጂካሊ በደንብ ለመዘጋጀት ሞክረናል። ትውልደ ኢትዮጵያኖች ሀገራቸውን ቢያገለግሉ ለኛ እጅግ በጣም ትልቅ ጥቅም ነበረው ነው ያሉት። እንግዲህ በሜዳችንና በደጋፊዎቻችን ፊት በመጫወታችን ለኛ እጅግ ትልቅ ጉልበት ፈጥሮልናል ነው ያሉት። የኢትዮጵያ ብሔራዊ ቡድን የሳኦ ቶሚና ፕሪንሲፒ አቻውን 1-0 በሆነ ውጤት ካሸነፈ ጨዋታ መጠናቀቅ በኋላ የብሔራዊ ቡድኑ አሰልጣኝ ዮሐንስ ሳህሌ የሰጡት አስተያየት እንደሚከተለው እናቀርብላችኋለን። ባለን አጭር ጊዜ ሳይኮሎጂካሊ በደንብ ለመዘጋጀት ሞክረናል። ነገር ግን አሁንም ሊስተካከሉ የሚገቡ ነገሮች ብዙ ችግሮች እንዳሉ ተመልክተናል። ትውልደ ኢትዮጵያኖች ባላቸው ችሎታ ተመዝነው ወደዚህ መጥተው አገራቸውን ቢያገለግሉ ለኛ እጅግ በጣም ትልቅ ጥቅም ነው የሚኖረው ሲሉ ተደምጠዋል። ለዚህም ሁሉም ባለድርሻ አካላት የበኩሉን ማድረግ አለባቸው። ትውልደ ኢትዮጵያኖች አገራቸውን ማገልገል እንዳለባቸው ማለት ነው። በሜዳችን በደጋፊዎቻችን ፊት መጫወታችን ለኛ እጅግ ትልቅ ጉልበት ፈጥሮልናል። ወደፊትም በሀገራችን የምንጫወትበት ሁኔታዎች ሊመቻቹ ይገባል። ቡድናችን ላይ የነበረው ጥሩ የሆነ የቡድን ስሜት መኖሩ፣ ስነ ልቦና ላይ አትኩሮት መስራታችን አሁን ለመጣው ስኬት ቁልፍ ሚና ተጫውቶልናል ነው ያሉት። እንግዲህ በአጠቃላይ የሀገር ውስጥ ይዘንላችሁ የመጣ ነው ዕለታዊ የእግር ኳስ መረጃዎች እኚህ ናቸው ማለት ነው። እናመሰግናለን።